ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በእያላችሁበት ሰላማችሁ ይብዛልን። ዛሬም እንደተለመደው አንድ ፕሮግራም ይዘን መጥተናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ እንደተለመደው ቤተሰብ ያልሆናችሁ ሰብስክራይብ የሚለውን የደወል ምልክት በመጫን ቤተሰብ ይሁኑ። ዛሬ ይዘንላችሁ የመጣ ነው እንግዲህ እንደሚታወቀው መሐላ ድራማ ወደ መጨረሻው ወደ መገባደዱ ደርሷል። ስለዚህ በመጨረሻው ክፍል ምን አይነት ትዕይንቶች ይኖራሉ አብረን የምናየው ይሆናል። አብራችሁን ቆዩ። ታሪኩ የሚጀምረው አዝራን መታለሏንና መከዳቷን በሚገልጽ አሳዛኝ ዜና ነው። ይህ ክስተት ደግሞ ናዛን ብቻ ሳይሆን ኤንጀላና መቴን በጥልቅ አሳዝኗል። ሁለቱም የተፈጠረውን ሁከት ለማረጋጋት አዝራንም ለማጽናናት እና የተበጠበጠውን የቤተሰብ ድባብ ወደ ነበረበት ለመመለስ በትልቅ ትግል ውስጥ ይገኛሉ። በዚህ የሐዘንና የውጥረት ድባብ ውስጥ ግን ኤንጀላ አንድ አስደሳች ሚስጥር በልቧ ይዛለች። እርጉዝ ነበረች። ይህንንም ትልቅ የምስራች ለመቴ ለማካፈልና አባት ሊሆን መሆኑን ለመንገር በጉጉት ትጠብቃለች። ሆኖም በቤት ውስጥ ባለው ውጥረትና በተፈጠረው ችግር ምክንያት ይህንን ዜና ለማብሰር ያሰበችው የተረጋጋና ተስማሚ ጊዜ ሊመጣላት አልቻለም። በሌላ በኩል ደግሞ በአማቾቹ በፊሊዝ እና በዩክሴል መካከል ያለው የቆየት ንትርክ አሁንም እንደተለመደው እንደቀጠለ ነው። ነገር ግን ይህ የሀሳብ ልዩነታቸውና ጭቅጭቃቸው ያልታሰቡ አስቂኝና አዝናኝ ጊዜያትን በመፍጠር በቤቱ ውስጥ የተወሰነ ፈገግታን ይፈጥራል። ይህም በእንዲህ እንዳለ ካዲር ለአዝራ ትልቅ የሰርፕራይዝ ዝግጅት በማድረግ ላይ ነው። ነገር ግን ይህን በሚያደርግበት ጊዜ አካሄዱ ለተለያዩ የተሳሳቱ ግንዛቤዎችና ጥርጣሬዎች ምክንያት እየሆነ መሆኑን ከናካቴው አላስተዋለም። የናዛን የክህደት ክስተት ቀስ በቀስ በመቴና በኤንጀላ መካከል ያልታሰበ ውጥረትና አለመግባባት መፍጠርም ጀምሯል። ሁኔታዎች እየተካረሩ ሲመጡ ግን ሁሉንም ሰው የሚያረጋጋና እፎይታ የሚሰጥ እውነት ፍንትው ብሎ ይወጣል። ልክ ሁሉም ነገር ተረጋጋ ሲባል በድንገትና ማንም ባልጠበቀው ሰዓት የናዛን ምጥ ይጀምራል። ቤቱም በሌላ መረባረብ ውስጥ ይገባል። በዚህ ሁሉ የደስታና የድንጋጤ መረባረብ መሃል መቴ በመጨረሻ ከኤንጀላ ያንን ትልቅ አስገራሚ ዜና ይሰማል። አባት ሊሆን መሆኑን ሲያቅ ወደር የሌለው ደስታ ውስጥ ይገባል። በመጨረሻም ትረካው እንደሚያስረዳን ጊዜ የሁሉንም ሰው ቁስል ሽሮ ፈተናዎችን አልፎ ለሁሉም የሚያስፈልጋቸውን ያማሩና ብሩህ ቀናቶችን ይዞላቸው እንደሚመጣ ነው። ውድ ቤተሰቦቼ እንግዲህ በመሐላ ድራማ መጨረሻ ክፍል ላይ የሚታዩ ወሳኝ ትዕይንቶች ባጭሩ እነዚህን ይመስላሉ። በቀጣይ በአዲስ ቪዲዮ በአዲስ ፕሮግራም እንመጣለን። መልካም ጊዜ ይሁንላችሁ።